የምወዳችሁ እንዴት ናችሁ? ናታኔም ነኝ። ዛሬ ከበዓል ጋር የተያያዘ ወሬ ላወራችሁ ነው የመጣሁት። ይልቁንም ደግሞ ሙዚቃ። ከበዓላት ለእናንተ የትኛው የተለየ ትርጉም አለው? የትኛውን በዓል ይበልጥ ትወዱታላችሁ? አዲስ ዓመት፣ ገና፣ ጥምቀት፣ ፋሲካ፣ ቡሄ የትኛው ይመቻችኋል? እኔ በይበልጥ ፋሲካን እወደዋለሁ። ትርጉሙም ትልቅ ነው፣ ግን ደግሞ ፋሲካ ላይ ከሌሎች በዓላት በተለየ መልኩ የሚደረጉ የተለዩ ነገሮች ቀኑን እንድናፍቀው እንደወደው ያደርጉኛል። እንዲሁም ስለ ሁሉም በዓላት ስናስብ ደግሞ ከአእምሯችን የማይጠፋ አንድ ነገር አለ፣ የበዓል ሙዚቃ። ምክንያቱም ሁሉም በዓሎቻችን በእነዚህ ሙዚቃዎች ነው የሚደምቀው እና የበዓሉንም ቫይብ የሚያመጡት እነዚህ ሙዚቃዎች ናቸው። የምወደው በዓል ፋሲካ እንደሆነ ከነገርኳችሁ፣ በይበልጥ ፋሲካ የሚያስመስለው መንፈሳዊ ፋይዳው እንዳለ ሆኖ ግን ደግሞ እንደ በዓል እንደ ባህልም የተለየ ስሜት ከሚሰጡት ዋና ዋና ነገሮች መካከል አንደኛው እንዳልኳችሁ ሙዚቃ ነው። ሙዚቃ ሲነሳ ደግሞ በተለይ ከትንሣኤ ጋር ታደሰ ዓለሙ ይነሳል። ታደሰ ዓለሙ በደንብ የተወጣለት የባህል ሙዚቀኛ ነው። ኦፍኮርስ እኔ በእድሜ በደንብ ደርሼ ኢንጆይ ያላረኩትም፣ ግን ስቲል ጥሩ የሚባሉትን ሙዚቃዎች የመስማት እድሉ ገጥሞኛል። በተለይ የበዓል ዘፈን፣ የሰርግ ዘፈን፣ እንደዚህ የመሳሰሉትን ዘፈኖች በደንብ የመስማት እድሉ ገጥሞኝ ነበረ እና በይበልጥ ግን በዓልን በተመለከተ አትሊስት 2 ዘፈን ያለው መሰለኝ። አንደኛው ደግሞ በተለየ ለትንሣኤ የተሰራ ሙዚቃ ነው እና ስነግራችሁ አይ ቲንክ መጥቶላችኋል የትኛው ሙዚቃ እንደሆነ። ዩቲዩብ ያው ኮፒራይት ካልያዘን በትንሹ ላሰማችሁ። በጎልጎታ ላይ ታየ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። ያው አውቃችሁታል። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። ያው እንዳላበላቸው እፈራለሁ እና ይህን ሙዚቃውን በተለየ መልኩ ወደዋለሁ። ኦፍኮርስ ፋሲካንም ስለምወደው ነው፣ ግን ደግሞ ሌሎቹ ሙዚቃዎች ብዙዎቹን አይታችሁ እንደሆነ ጀነራል ናቸው። ማለት ገናም ሲሆን፣ ፋሲካም ሲሆን፣ ጥምቀትም ሲሆን በማንኛውም በዓል ላይ ልትጠቀሙት የምትችሉት አይነት ሙዚቃ ነው። ታደሰም እንደዚህ አይነት ሌላ አንድ ሙዚቃ አለው፣ ግን ይሄኛው ስፔሲፊካሊ ለትንሣኤ የተሰራው ሙዚቃ በተለየ እኔን ደስ ይለኛል። እናንተ እስኪ የምትወዱትን ሙዚቀኛ አጋሩኝ፣ ንገሩኝ ስሙን። የታደሰም ሚሻሚሾ የሚለው ሙዚቃ ግጥም ካላችሁ ሼር አድርጉን። ሌላ ግን አሁን እንዳልኳችሁ ሚሻሚሾ ከሚለው ሙዚቃው በተጨማሪ የወሎ ዘፈን አለው፣ በጣም የሚወደድ ደስ የሚለኝ ዘፈን። የሰርግም ሙዚቃዎች አሉት። አይ ቲንክ እንደውም ታደሰ ዓለሙ በደንብ በሰርግ ይታወቃል። የሰርግ አልበም ባልሳሳት አለው አይነት ነገር፣ ብዙ ሙዚቃዎች አሉት ለሰርግ ብቻ የሚሆኑ ማለት ነው እና በጣም ደስ የሚል ሙዚቃ ነው። እሱን ጋብዣችኋለሁ። ሌላ ደግሞ እንግዲህ በቀጣይ አንድ ቪዲዮ አለ በዓላትና ስፔሲፊካሊ ያንን በዓል የሚያስታውሰን ሙዚቀኛ የት ነው ማለት ከሙዚቀኛው የትኛው ስራው የሚለውን እናያለን ብዬ አስባለሁ። ልክ አዲስ ዓመት ሲመጣ ክረምት ላይ ቡሄ ላይ ሰለሞን ደነቀ፣ ከዚያ በኋላ ደግሞ ጥላሁን ገሰሰ፣ አስቴር አወቀ፣ ሐመልማል አባተ፣ እንደገና ደግሞ ገና ላይ በህብረት የሰሩት የቀድሞ ሙዚቀኞች፣ ከጊዜ በኋላ ደግሞ ገና ላይ በይበልጥ አህዶች የሰሩት በጣም ደስ የሚል ሙዚቃ አለ። እንደዚህ ያሉና ሌሎች ሀሳቦች ያሉበት የሆነ ቪዲዮ ልሰራላችሁ አስቤያለሁ። ደስ የሚል ቪዲዮ፣ በጣም የሚያምር ቪዲዮ እንደሚሆን አልጠራጠርም። ሁልጊዜ ደስ የሚለኝ ሀሳብ ስለነበረ ማለት ነው። ምክንያቱም የበዓል ሙዚቃዎች ኦፍኮርስ ለበዓል የተለየ ቫይብ ይሰጣሉ፣ የተለየ አውድ ይጨምራሉ። ግን በተለይ ደግሞ አንዳንድ በዓላት በይበልጥ ከአንዳንድ ሙዚቀኞች ጋር አታችመንት አላቸው። አሁን ታደሰን ከትንሣኤ ጋር አያይዘ እንዳነሳ ነው ማለት ነው። ስለዚህ እነሱን ደግሞ በቀጣይ በቅርብ ጊዜ የምናወራበት ይሆናል። እንግዲህ ይህን ይመስላል የዛሬው ቪዲዮ። ፈታ በሉ። መልካም በዓል፣ መልካም ጊዜ።